ሰላም የኤፍሬም ቴክ ኢንፎ ቤተሰቦች እንዴት አላችሁ? እንዴት ሰነበታችሁ? በዛሬው ዕለት ደግሞ ስልካችንን ሞባይላችን ተጠቅመን የዩቲዩብ ሴቲንጎችን አክሰስ እንዴት ማድረግ እንችላለን፣ ቀለም መስጠት እንችላለን። በአጠቃላይ እዛ ውስጥ ገብተን በስልካችን ማስተካከል ስንፈልግ ምን ተጠቅመን ነው ሴቲንጉን ሁሉንም አክሰስ ማድረግ የምንችለው የሚለው ነው። ከዚህ በፊት እንደተለመደው ክሮም ላይ እየገባን አክሰስ ማድረግ እንችላለን በስልካችን ወደ ዴስክቶፕ ሞድ ተቀይሮ ማለት ነው። ነገር ግን እሱ ከጊዜ ወደ ጊዜ አንዳንድ ጊዜ የሚያስቸግርበት ሁኔታ አለ፣ አንዳንድ ጊዜ የሚሰራበት አለ። ግን ሌላም አማራጭ ስላለ እሱን አሳያችኋለሁ። በብዛት የሚሰራ ከሆነ ስልካችሁ ላይ ቀጥታ እዚህ ክሮም ላይ ገብታችሁ በመጻፍ ስቱዲዮ ዶት ዩቲዩብ ዶት ኮም የሚል ጽፋችሁ ማለት ነው። በዚህ ስትጽፉት አንደኛ ይሄ የሚያመጣላችሁ ከሆነ ቀላል ነው። በዚህ መልከት ከታዚህ ኮንቲኒው ስቱዲዮ የሚለው በዚህ መግባት ይቻላል። ነገር ግን በዚህ መንገድ ያልሰራላችሁ ለብዙ ሰዎች አለ። በዚህ መንገድ የማይሰራላችሁ ከሆነ ሁለተኛው መንገድ መጠቀም ያለባችሁ ማለት ነው። ቀጥታ ዩቲዩብ ላይ ትገባላችሁ። ዩቲዩብ ላይ በዚህ ፕሮፋይላችሁን ትነካላችሁ። ከዛ እዚህ ሴቲንግን ትገቡና እዚህ ጋር እንዲህ ስትወርዱ ዮር ዳታ ኢን ዩቲዩብ የሚለውን እዚህ ጋር ከፕራይቬሲ ከፍ ብሎ ማለት ነው ዮር ዳታ ኢን ዩቲዩብ የሚለውን ትነኩታላችሁ። እዚህ ጋር ስትገቡ እዚህ መጀመሪያ ዩቲዩብ ዳሽቦርድ የሚለው ጋር አጠቃላይ የሰራችሁትን ቪዲዮ ኮሌክሽን ያሳያቸዋል። ለምሳሌ 148 ይላል። እናንተ ጋር እዛ ብቻ በቅንፍም ተዘግቶ ይሄን ያክል የሚለው ላይ እሱ የመጀመሪያውን ትነኩታላችሁ ማለት ነው። እዚህ ጋርም ወዴት ይወስዳችኋል? ወደ ኮንቲኒቲ ስቱዲዮ የሚለው ወይም ስቱዲዮ የሚለው ነው። ይሄን መንካት ነው። መልካም ቀጥታ ወደ ሴቲንግ ከመግባታችን በፊት ግን በዚህ መምጣታችንና በላፕቶፕ የምናያቸው ነገር ግን ስልካችን ላይ በተመሳሳይ ወደ ላፕቶፕ ሞድ ተቀይሮ አክሰስ የምናደርገው ነገሮች እዚህ ጋር አሉ። ለምሳሌ እናያቸው። እዚህ ጋር በብዛት አብዛኞቻችሁ ጥያቄ የሆነው ምንድን ነው፣ እንዴት ነው ቪዲዮ ሪስትሪክሽን የሆነው እንዲሁም ደግሞ ሞኔታይዝ የሆነው ኦን ኦፍ መሆኑን ለማየትም ከፈለጋችሁ እዚህ ላይ ማየት ትችላላችሁ። ለምሳሌ ትንሽ ዙም አውት እናድርገውና ቪዲዮ ለምሳሌ ሪስትሪክሽን የመሳሰሉ ነገር ካለ እዚህ ጋር ጎን ማየት ትችላላችሁ። እዚህ ጋር ሪስትሪክሽን የምትለው ጋር ነን የሚል ከሆነ ያው ፍሪ እንደሆነ የሚያመለክተው ማለት ነው። በተመሳሳይ ሾርት ቪዲዮአችሁን ነክታችሁ የሆነ ኬስ ካለበት እዚህ ጋር ያሳያችኋል። ነን ከሆነ ግን ፍሪ እንደሆነ ነው። ላይቭንም በተመሳሳይ መልኩ አንደኛው ኦን ኦፍ አሁን ለምሳሌ እኔ ጋር አያችሁት የተወሰነ አሁን ይሄ ማብራት አለብኝ ማለት ነው። እነዚህ ኦን ኦፍ የተደረገውና በዚህ መንገድ ቼክ ማድረግ ትችላላችሁ። አንደኛ ይሄ አሁን ለምሳሌ ላይ የምታዩት ይሄው ሬስትሪክሽን ላይ ምንም የለብኝም። ሁሉም ማድረግ ከፈለጋችሁ ደግሞ እንዲህ ታቀርቡትና እጅ ቀስቷል እየነካችሁ ወደ ቀኝ ወደ ግራ እስከ መጨረሻው ድረስ ማየት ትችላላችሁ ማለት ነው። አንደኛ ይሄ ነው። ሁለተኛ ደግሞ ይሄ ውስጥ ላይ ገብተን እንዳለ ሴቲንግ ማስተካከል የምንፈልጋችሁ ከሆነ እዚህ ጋር ሴቲንግ ምልክት እንነካለን። አሁን ከዚህ ጋር ከጀነራል መጀመር ትችላላችሁ። አንደኛ እዚህ ጋር ከረንሲ ነው ጀነራል የሚያመጣልን። ስለዚህ እዚህ ጋር ቻናል አለ። እዚህ ላይ ቤዚክ የሚለው አለ። የምትኖሩበት ሀገር ለምሳሌ ቤዚክ ላይ አለ እኔ የምኖርበት። ከዛ ደግሞ ኪወርድ የሚባለው አለ። ስለ የምትሰሯቸው ነገሮች ወይም ደግሞ እናንተ ጋር ከእናንተ ኮንቴንት ጋር ይቀራረቡ የምትሏቸውን ኪወርዶችን እዚህ ጋር ማስቀመጥ። ለምሳሌ እኔ ቴክ ኢንፎ ስለሆነ በብዛት ቴክ ኢንፎ፣ ቴክኖሎጂ፣ ቱቶሪያል ምናምን የመሳሰሉትን ነገር አስቀምጫለሁ። እናንተም በተመሳሳይ ማስቀመጥ ትችላላችሁ ማለት ነው። ሌላው አድቫንስድ ሴቲንግ ነው። እዚህ ላይ ደግሞ የመጀመሪያው ለምሳሌ የሚያሳየው ኦዲየንስ አለ። ለምሳሌ እሱን ላይቭ ስትገቡ በብዛት
ኢትስ ናት ፎር ሜድ ኪድስ እያልን እንደምንገባው ሁሉ እነዚህ ነገሮች በአጠቃላይ በየቪዲዮ በየሾርቱ በምንሰራቸው ለምንድን ነው አይ ዋንት ቱ ሪቪው ዚስ ሲቲንግ ፎር ኤቭሪ ቪዲዮ። ስለዚህ በየቪዲዮ የምንሰራበት ለምሳሌ ህፃን ተኮር ከሆነ በዛ ሰዓት ኮሜንት መዝጋት ካለብን ምን እናደርጋለን? መዝጋት ስላለብን ይሄኛውን ብታደርጉት ተመራጭ ነው። አንዳንዴ ባይ ዲፎልትም ደግሞ ራሱ ሊሆን ይችላል ማለት ነው። በተለይ ላይቭ ለመግባት መጀመሪያ ስልክ ቁጥር ቬሪፋይ ስናደርግ እነዚህ ሶስቱ ነገሮች ኢኔብልድ መሆን አለባቸው። አንዳንዴ እነዚህ በራሳቸው ጊዜ ይሆናሉ፣ ግን ቬሪፋይ ካደረግን በኋላ ደግሞ የሚቀየሩበት መንገድ አለ። አብዛኞቻችሁ ደግሞ እንደው አክሰስ ማድረግ የምትፈልጉ የትኛውን ነው ስል በተለይ ቀለም ማንሳት፣ ብሎክ የተደረጉትን ማውጣት የመሳሰሉትን ላይ ነው እና እነሱን የምናገኛቸው እዚህ ኮሚኒቲ ሞዴሬሽን የሚለው ላይ ማለት ነው። ኮሚኒቲ ሞዴሬሽን የሚለው ላይ ማለት ነው። እዚህም ሶስት ነገሮች አሉ። የአንደኛው ኮንቴንት ኮንትሮል ነው፣ ዩዘር ማኔጅመንት፣ ቻናል ነው። እዚህ ላይም በተመሳሳይ ይህን ቪዲዮ እያያችሁ እናንተ ምናልባት ማስተካከል የምትፈልጓቸው ነገሮች ካሉ እዚህ ጋር ማስተካከል፣ ለምሳሌ ኮሜንት ኦን መሆን አለበት። ሞዴሬሽን ቤዚክ የሚለውን እንደየእንትናቸው ሪስትሪክሽን ማድረግ ትችላላችሁ። ቤዚክም ግን ቤዚክ የሚለውን መርጬዋለሁ ማለት ነው። ሜሴጅን ላይቭ ቻት የሚለውን እነዚህ ነገሮችን በተመሳሳይ እያያችሁ ማስተካከል ትችላላችሁ ነው። ሌላው ብሎክ ወርድስ የምንላቸው አሉ። ለምሳሌ እነዚህ አጸያፊ ቃላት፣ ስድቦች ማንፈልጋቸው እንደ ስካም የመሳሰሉት ነገሮች ደግሞ እዚህ ላይ ማስቀመጥ እንችላለን። ይሄ ጥቅሙ ምንድን ነው ካላችሁ ደግሞ እነዚህ አንዳንድ ሰዎች መጥተው የእኛን ለመረበሽ ሊሆን ይችላል፣ አጸያፊ ቃላት ሊጠቀሙ ይችላሉ እና በዛ ጊዜ ራሱ ይሄንን ብሎክ ወርዶችን ስናስቀምጥ በዚህ ጋር ተመሳሳይ የሆኑ ቃላቶች ምንድነው ሀይድ ያደርጋቸዋል ምናምን፣ አንዳንዴ ብሎክ ሊያደርግልን ይችላል ማለት ነው እና እነዚህ ቃላቶች የሚጠቀም ሰው ሲመጣ ምንድነው ሀይድ ፎር ሪቪው ምናምን ብሎ የሚይዛቸው አንዳንድ ለምንድነው እነዚህ ብሎክ ወርዶች ሲኖሩ ነው ማለት ነው። በዚህ መልኩ ታስቀምጣላችሁ። ሌላው ዩዘር ማኔጅመንት ነው። በተለይ ቀለም ብሎክ የተደረጉ ሰዎች ምናምን የምናገኛቸው እዚህ ላይ ነው። እዚህ ላይም አሁን ለምሳሌ ቀለም ስንሰጥ አይታችሁ ከሆነ ሁለት አማራጮች አሉ። ማኔጂንግ ሞዴሬተር እና ስታንዳርድ ሞዴሬተር ነው። ማኔጂንግ ግን በብዛት ብዙ እንትን አለው፣ እሱ ትረስትድ ለሆነ ሰው ነው። ምክንያቱም አንደኛ ማኔጂንግ ሞዴሬተር ያለው ሰው ቀለም ያለውን ሰው ራሱ ብሎክ ማድረግ ይችላል። ለምሳሌ ከዚህ ውስጥ ቀለም ያለው ሰው ሚሊ ያለች፣ ከዛ ሌላ ሰው ደግሞ ፊሊ፣ ለምሳሌ ማኔጅ ሞዴሬተር ሰጠሁት። ስታንዳርድ ቢሆን ግን አንደኛው ብሎክ ማድረግ አይችልም፣ ሜሴጁ ሊደለተ ይችላል። ግን ማኔጅ ሞዴሬተር ያለው ሰው ይሄ አንደኛው ብሎክ ወይም ደግሞ ሀይድ ማድረግ ይችላል ማለት። ስለዚህ እና አንዳንድ ጊዜ ማኔጅ ሞዴሬተር የምንሰጠው ሰው በጣም ትረስት ሊሆን ይሆናል። ካለዛ ሁሉን ቀለም ያላቸው ሰዎችን እንኳን ብሎክ ማድረግ ስለሚችል እና ደግሞ ትረስት ለሆነ ሰው በዋናነት ይሰጣል እንጂ ለሁሉም ከተሰጠ ግን ስታንዳርድ ሞዴሬተር በቂ ነው። እዚህ ጋር ቀለም ማንሳት ለምሳሌ የአንድ ሰው ቀለም ብቻ ማንሳት ስንፈልግ እና ሁሉን ቀለም ማንሳት ስንፈልግ የተለያየ ሜተድ አለ። ሁሉን ቀለም ማንሳት ከፈለኩኝ የዚህ ጥግ ላይ እቺ ቀስት ትልቁ ኤክስ ማለት እሱን ስነካው ሙሉ ይሄን ኤክስ ነክቼ ሴቭ ካረኩትኝ ሙሉ ነው ማረግ። አንድ ሰው ግን ማረግ ከፈለኩ ለምሳሌ ከዚህ ውስጥ በኋላ ሲመጡ መልሼ ስለምሰጣቸው ማለት ነው። እስቲ በሁለት አካውንት የመጣ ማን ነው? እኔ ጋር አይ ቲንክ ሚሊ የሚለው ሁለቱም አካውንቷ ስለመጣች ለምሳሌ አንዱን ላንሳውና ስትመለስ በዛኛው ሰጣታለሁ። ለምሳሌ ይሄን ነካው፣ አንዱን ቀለም አነሳውባት ማለት። ከዛ በኋላ ምን ማድረግ አለብኝ ማለት ነው? ሴቭ የሚለው መንካት አለብኝ። ሴቭ ካረኩት ነው ከቀለም ውስጥ ወይም ቀለም የሰጠው ሰው የሚነሳ። ያለዛ ዝም ብዬ ይሄን ኤክሱን ነክቼ ብቻ ዝም ብዬ ከወጣሁኝ ያ ነገር እዛው እንደነበረ ነው የሚቀረው። ስለዚህ እናንተም አንስታችሁ ይሄንን ሴቭ ማድረጋችሁ እንዳትረሱ ነው። ሌላው ብሎክ የተደረጉ ሰዎች፣ ለምሳሌ ብሎክ የተደረጉ ሰዎች እዚህ ጋር ታገኙታላችሁ። እዚህ ጋር ለምሳሌ በስተት የሚገቡ አለ። አንዳንድ ጊዜ ደግሞ በስድብ በተመሳሰሉት ነገር ብሎክ ሊደረጉ ይችላልና በዚህ መንገድ እዚህ ጋር ኤክስም ስትነኩት ያወጣችኋል ማለት ነው። እናንተም በዚህ መልኩ ታወጣላችሁ። ብሎክ በስተት ሊሆን ይችላል፣ ሰዎች ብሎክ ሊያደርጉባችሁ ይችላልና በዚህ መንገድ ከብሎክ ውስጥ እንድታወጣቸው። ከዛ መጨረሻ ላይ ሴቭ የሚለውን ስትነኩት ወደ ነበረበት ይመለሳል ማለት። ስለዚህ እኔ አሁን አንድ ሰው አቀናንሻ ሴቭ አረኩትኝ ማለት ነው። ይህን ይመስላል። ምናልባት በዚህ ቪዲዮ ላይ ግልጽ ያልሆነላችሁ ካለ ኮሜንት አስቀምጡልኝ። ሌሎች የምሰራላችሁ ቪዲዮ የምትጠቁሙት ነገር ካለ በዚህ መልኩ እሰራላችኋለሁ ወይም ሰጀት አድርጉ። ግልጽ ያልሆነ ነገር ደግሞ ላይቭም ስንገናኝ ደግሞ አስረዳችኋለሁ። መልካም ቀን ይሆንላችሁ።